ሰላም የተወደዳችሁ የዩቲዩብ ቤተሰቦች እንደምን አላችሁልኝ? ዛሬ ደግሞ በአዲስ ቪዲዮ ተመልሻለሁ። እንግዲህ ይቅርታ በጣም ለረጅም ጊዜ ከዩቲዩብ ቪዲዮ ጠፍቼ ነበረ። ይህም ለእናንተ ይጠቅማል፣ እንዲሁም ደግሞ ጠቃሚ መረጃዎችን ሰርች እያደረግኩ እንዲሁ እየፈለፈልኩ ይዤ ለመምጣት ስል ነው ብዙ ጊዜ የጠፋሁትና ዛሬ በአዲስ ቪዲዮ ለእናንተ ይጠቅማል፣ ያስተምራል፣ እንዲሁም ደግሞ በጣም ወሳኝ ነው ብዬ ያሰብኩትን ጠር ያለ ቪዲዮ ይዤላችሁ መጥቻለሁ። ቻናሉን ሰብስክራይብ አድርጉ፣ እንዲሁም ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። እንዲሰራላችሁ የምትፈልጉት ማንኛውም አይነት ቪዲዮ ካለም ደግሞ ከታች ሜንሽን አድርጉልኝ ማለት ነው። ቀጥታ ወደ ቪዲዮ እንሄዳለን። ቀጣሪዎች ሊጠይቁት የሚችሉ ጥያቄ ከ90 እስከ 95% የሚሆኑትን ጥያቄዎች ይዤላችሁ መጥቻለሁ። በድጋሚ ቻናሉን ሰብስክራይብ አድርጉ፣ እንዲሁም ሀሳብ አስተያየታችሁ ኮሜንት ስራ አስቀምጡልኝ። ወደ ጥያቄዎች ሳልፍ ዛሬ ጥያቄ ብቻ ነው የምነግራችሁ። እነዚህን ጥያቄዎች በትክክል አዳምጣችሁ መልሳቸውንም ደግሞ በትክክል ተከታትላችሁ ከመለሳችሁ በእርግጠኝነት ሰክሰስፉል ማትሆኑበት ምንም አይነት ሚንስ የለም ማለት ነው። ስለዚህ ወደ መጀመሪያው ስናልፍ አንድ ቀጣሪ ለእናንተ ሊጠይቃችሁ የሚችለው የመጀመሪያው ጥያቄ ቴል ሚ አባውት ዮርሰልፍ ነው። ስለ እናንተ አጠር አድርጎ በትንሹ ከ2 ደቂቃ ባልበለጠ ማን እንደሆናችሁ ምን እንዳላችሁ አጠር አድርጋችሁ እንድትነግሩት ይፈልጋል። በሁለተኛ ዋት ኢዝ ዩር ግሬተስት ስትሬንግዝ የሚለውንም ደግሞ ማወቅ ይፈልጋል። እናንተ ጥንካሬያችሁ ምንድን ነው? ምን ጥንካሬ ያላችሁ ሲል ማወቅም ይፈልጋል። ሶስተኛ ዋት ኢዝ ዮር ግሬተስት ዊክነስ፣ እንዲሁም በተቃራኒው ጥንካሬያችሁ ከጠየቃችሁ በተቃራኒው ደግሞ ድክመታችሁ ምን ይመስላል፣ ምን ድክመት አላችሁ የሚለውን ደግሞ ማወቅ ይፈልጋል። አራተኛ ዋይ ሹድ አይ ሃየር ዩ የሚለው ጥያቄም ይጠይቃችኋል። ምክንያቱም እናንተ የተለየ ስኪል ምን አላችሁ፣ አፕሊካንቱ 20 30 40 50 ሊሆን ይችላል። ስለዚህ እናንተ ከነሱ የተሻለ ምን ስኪል አላችሁ፣ ምን እውቀት አላችሁ የሚለውን ጥያቄ ደግሞ መጠየቅ ይፈልጋል። አምስተኛ ዋይ ሹድ ዩ ዋንት ቱ ወርክ ሂር የሚለውን ጥያቄም ደግሞ ይጠይቃቸዋል። ይሄ ደግሞ ምን ማለት ነው? እናንተ እኛው ካምፓኒ ጋር ለመስራት የፈለጋችሁበት ምክንያት ምንድን ነው? ምን አይታችሁ ነው? ከሌሎች ብዙ አሰሪ ድርጅቶች አሉ። እኛ የመረጣችሁበት ምክንያት ደግሞ ምንድን ነው የሚለው ጥያቄም ማወቅ ይፈልጋል ማለት ነው። ስለዚህ እነዚህን ደግሞ የምትመልሱባቸው ስትራቴጂካዊ የሆኑ ስትራቴጂ ደግሞ እነግራችኋለሁ ማለት ነው በቀጣይ። አምስተኛ ቴል ሚ አባውት ዘ ታይም ዩ ሾውድ ሊደርሺፕ ስኪል። ስለዚህ አንድ ቀጣሪ እናንተን ሊደርሺፕ ስኪል እንዳላችሁ ማወቅ ይፈልጋል። ምክንያቱም አንድ ተቋም አስተዳድራችሁ ከሆነ ወይም ደግሞ በምትሰሩበት ዲፓርትመንት ባላችሁበት የተወሰነ ሊደርሺፕ ስኪል አሳይታችሁ ከሆነ ይሄም ደግሞ ማወቅ ይፈልጋል ማለት ነው። ሰባተኛ ቴል ሚ አባውት ዘ ታይም ዩ ዌር ሰክሰስፉል ኦን ኤ ቲም። እንግዲህ ብዙ ጊዜ አንድ ኦርጋናይዜሽን ሲቋቋም በቲም ስለሆነ የሚሰራው፣ እንዲሁም ደግሞ አብዛኛው ጊዜ የተቀጣሪ ዋና ስኪል ከሚባሉት ቲም ወርክ አቢሊቲ መኖራቸውን ለማወቅ የሚጠየቅ ጥያቄ ነው። ይህም ደግሞ በቲም ያሳካችሁት ስኬት ምን አለ፣ ከዚህ በፊት ተቀጥራችሁም ከሆነ እንዲሁም ደግሞ ትንሽም የግሩፕ ወርክ ኖሯችሁ ከሆነ። ስምንተኛ ዋይ ዱ ዩ ዋንት ቱ ሊቭ ዮር ከረንት ጆብ። ከዚህ በፊት ተቀጥራችሁ ሌላ ካምፓኒ ላይ ስትሰሩ ከነበረ አሁን ለምን ይሄን ካምፓኒ መልቀቅ ፈለጋችሁ? ምክንያቱም ብዙ ጊዜ ሱሰኛ ሰው ሊኖር ይችላል፣ እንዲሁም የቲም ወርክ ማይወድ ወይም ደግሞ ጸባዩ አስቸጋሪ የሆነ ሰው ሊኖር ስለሚችል በስሶችን ጥያቄ ደግሞ ጠቆም አድርጎ ማለፍ ይፈልጋል። አስረኛ ዲስክራይብ ዩር ቻሌንጂንግ ፕሮጀክት፣ ወይም ደግሞ እናንተ የፕሮብለም ሶልቪንግ አቢሊቲያችሁን ማወቅ ስለሚፈልግ ቻሌንጂንግ የነበረችሁበትን ሲቹዌሽን ንገረኝ፣ ወይም ደግሞ ያ ሲቹዌሽንም ደግሞ እንዴት እንደፈታው ፕሮብለም ሶልቪንግ አቢሊቲን ማወቅ ስለሚፈልግ ይችን ጥያቄም ደግሞ ሊጠይቃችሁ ይችላል ማለት ነው። በመጨረሻው ሃው ቱ ሃንድል ፕሬዠር ነው ማለት ብዙ ጊዜ ተቀጥራችሁ ስትሰሩ የስራ ጫና ሊኖር ይችላል። እነዚህን ፕሬዠር እንዴት ነው ሃንድል የምታደርጓቸው፣ የስራ ጫናዎችን እንዴት ነው የምትፈቱት የሚለው ጥያቄም ይጠይቃችኋል ማለት ነው። ለዛሬ ወሳኝ የተባሉት ጥያቄ ነው ያመጣሁላችሁ። በቀጣይ ደግሞ ከ12 ጀምሮ እስከ 25 ያሉትን ደግሞ ወሳኝ የሆኑት ጥያቄ ይዤላችሁ እመጣለሁ። እነዚህ ግን ኢንቫይቴብሊ ከ90 እስከ 95% ማንኛውም ሰው ይጠይቃቸዋል ብዬ የማስበው ጥያቄ ነው ይዤላችሁ የመጣሁ። ይህም ደግሞ እርግጠኛ ነኝ። እንግዲህ በሚቀጥለው ዛሬ ጥያቄው ብቻ ነው ያመጣሁት። በቀጣይ ግን ሙሉ መልሳቸው እንዴት አድርጋችሁ መመለስ እንደምትችሉ እንዲሁም ደግሞ ውጤታማ የሆነ መልስ ከብዙ ቀጣሪዎችም ያገኘኋቸው መልሶች እንዲሁም ደግሞ ይሆናሉ ብዬ ማስበው ብዙ ነገር ሰርች አድርጌ ማመጣላችሁ ይሆናል። እናንተም ቻናሉን ሰብስክራይብ አድርጉ፣ ሀሳብ አስተያየታችሁን ኮሜንት ስራ አስቀምጡልኝ።